ከልጅነት ጀምሮ ሳይሽ ነው ያደጉት። ከልጅነት ጀምሮ እኔ 40 ዓመቴ አንተ 10 ዓመት በጣም ገፋር። በጣም ስለማከብርሽ ስለምወድሽ እሱ ልንገርሽ ብዬ እስካሁን ቆየ ቅጣት ላይ ነው የምትነግረኝ። መጽሐፍ ቅዱስ ላይ ለምሳሌ እርስ በርሳችሁ ይቅር ብትባባሉ የሰማይ አባታችሁ ይቅር ይላችኋል። ለመስበክ ምናምን አረ ኧረ ስበከኝ እኔ ስብከት ነው የምፈልገው። ነገር እኮ ነው ቲክቶክ እኮ ቀብድ ነው የበዛው ጨብሶ የገባ አንዱ ደግሞ ተሳደበ ደንቆሮ ለእኔ አድርገው ያንቺን ስድብ አሜን አሜን ሃሌሉያ የጌታ እየተቀጣ ትነግረኛለን። ላይቭ ላይ የተገናኘንበት ዋነኛው ሪዝን አንቺ ስለ ክርስቶስ ኢየሱስ እንድትሰሚ ነው። እኔ አሁን ጌም ለምጮት አይደለም ሲጀምር ራሱ ዋናው ሐሳብ እግዚአብሔር መጽሐፍ ቅዱስ ላይ በአንድም በሌላ የሚናገራል፣ ሰው ግን አያስተውልም ነው የሚለው። እግዚአብሔር ሪዝን እየተጠቀመ ልብሽን ስለሚያል ስለ ክርስቶስ ኢየሱስ ፕሪች ሊያደርግልሽ ነው የሚፈልገው። ዳኒ ሮያል ራሱ ጌሙን ሲልክልኝ ጌታን ያንቺን አይቼ ነው የገባሁት። ስለማደንቅሽ ስለማከብርሽ እግዚአብሔር ይህንን ቻንስ ሰጥቶኝ ስለ ኢየሱስ እንድሰብክሽ ስለረዳኝ በጣም ነው ጌታ የማመሰግነው። ኧረ ጠፋብኝ ሰው እየሰብኮ አስጠፋብኝ። ኧረ ወይኔ ተፍቆልሽ ነው መተት ያደረገብሽ። አንቺ ደግሞ ምንድነው ሳሪዬ ጆሮሽ ላይ ሲደጋገም ሰልችቶሽ ነው የሚሆነው። ስለ ክርስቶስ ኢየሱስ ሲሰበክ ኖርማሊ ዝም ብሎ ቀልድ ሊመስልሽ ይችላል ሐሳቡ። አንቺ የምትይኝ ኢየሱስ ማለት ጀስት በኢንፎርሜሽን የምታውቂው እንጂ ሙሉ በሙሉ ህይወትሽን የሰጠሽው አይደለም። በክርስቶስ ኢየሱስ ማመን ማለት ኢንፎርሜሽኑን መስማት ሳይሆን ራስሽን ለዛ ፐርሰን አሳልፎ መስጠት ነው። የእሱ ፍቃድ በእኔ ይሁን የኔ ፍቃድ አይሁን፣ እኔ ሞቼ ኢየሱስ በእኔ ሕያው ነው ይኑር ማለት ነው። ይሄንን ክራይስትን ግን አክሴፕት ማድረግ አለብሽ፣ ወደ ህይወትሽ ማስገባት አለብሽ። በጣም ወድሻለሁ። አይ ላቭ ዩ ወንድሜ ፍሮም አናዘር ማዘር